ትራምፕ በኒውዮርክ ከንቲባነት የታጨው ሙስሊም ተወዳዳሪ ላይ የሰነዘሩት ትችት አነጋጋሪ ሆነ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኒውዮርክ ከተማ ከንቲባነት በታጨው ዞህራኒ ማምዳኒ ላይ ትችት ሰንዝረዋል። የፕሬዝዳንቱ ትችት የመጣው በኒውዮርክ ከተማ ከንቲባነት ተቀናቃኛቸው ዲሞክራቲክ ፓርቲ የመጀመሪያ ምርጫ ላይ ድል ማድረጉን ተከትሎ ነው። በዚህ ምርጫ ላይ ከፍተኛ ድምጽ ያገኘው ዲሞክራቲክ እጩና ፍልስጤምን በመደገፍ የሚታወቀው ዞህራኒ የእስራኤልን የወረራ ተግባር በመቃወም በተደጋጋሚ ድምጹን ሲያሰማ መቆየቱን የሚድል ኢስት አይ ዘገባ ያመለክታል። ትራምፕ ትሩዝ ሶሻል በተሰኘው የግላቸው ማህበራዊ ትስስር መድረክ ዞህራኒ ላይ የሰነዘሩት ትችት የኮሚኒስት ርዕዮተ ዓለምን ያቀነቅናል በሚል ነው። የኒውዮርክ ግዛት ምክር ቤት አባል የሆነው ዞህራኒ ማምዳኒ የኒውዮርክ ከተማ ከንቲባ ለመሆን በዲሞክራቲክ ፓርቲ የመጀመሪያ ምርጫ ማሸነፉ ይፋ የተደረገው ረቡዕ ዕለት ነው። የመጀመሪያው ሙስሊም እጩ የሆነው ዞህራኒ በምረጡኝ ቅስቀሳ ወቅት የህዝብ ትራንስፖርትን ነፃ ለማድረግ የኪራይ ጭማሪ እንዲረጋጋ ለማድረግና ከፍተኛ ገቢ ባላቸው የኒውዮርክ ነዋሪዎች ከፍተኛ ግብር ለመጣል ቃል ገብቷል። ኒውዮርክ ታይምስ እንደዘገበው የቀድሞ የኒውዮርክ ገዢ አንድሪዮ ኩሞኖን ጨምሮ 11 እጩዎች በዲሞክራቲክ የመጀመሪያ ምርጫ ለከንቲባነት ተወዳድረዋል። በኡጋንዳ የተወለደው የህንድ የዘር ግንድ ያለው ማምዳኒ ከሁሉም ተፎካካሪዎቹ የላቀ ውጤት በማስመዝገብ 43.5% ድምጽ ማግኘቱን ጋዜጣው ዘግቧል። የማምዳኒ ደጋፊዎች የእርሱ ድል ማድረግ በዩናይትድ ስቴትስ ፖለቲካ ውስጥ ለፍልስጤማውያን መብቶች ድጋፍ መስጠት